በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ገብርኤል ዘሰኔ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን በአገዛዝ በስልጣን አንድ የሆነ ከዘመናት ሁሉ አስቀድሞ የነበረ ለቀዳሚቱ መነሻ የሌለው ኃጢአትና በደልን የሚሸፍን ለጻድቃንና ለኃጥአን እኩል የፀሐይ ብርሃን የሚሰጥ ለደጋጎችና ለክፉዎች ልዩነት ሳያደርግ ዝናምን የሚያዘንብ በሁሉ አንደበት መመስገን የሚገባው አምላካችን እርሱን የታመንን በወርኃ ሰኔ በ19 ቀን የሚጸለይ ወዳጁ የሊቀ መላእክት ቅዱስ ገብርኤልን ድርሳን እንሰማ። የሊቀ መላእክት ቅዱስ ገብርኤል ጸሎቱና በረከቱ ከሁላችን ጋር ይኑር ለዘላለሙ አሜን። አንድ እንደ ቀድሞ ሁሉ ብዙ የተአምራቱን የገለጸባት በሊቀ መላእክት ቅዱስ ገብርኤል ስም ኒቅሎኒ በሚባል አገር የታነጸች አንዲት ቤተ ክርስቲያን ነበረች። ስራውን ተፈጽሞ ስርዓተ በቤተ ክርስቲያኑ ቅዳሴን በሚቀደስበት ጊዜ ከቀድሞ የበለጠ ተአምራቱን አደረገ። ከቤተ ክርስቲያኑም መዛነቢያ ላይ እንደ ላብ ጠብታ ጠብ ጠብ የሚል ውሃ አለ። ይህም በሚሆንበት ጊዜ በሀገሩ ሁሉ ላይ ረሃብ ይሆን ነበር። ዳግመኛም እንደ ዝናብ በኃይል የሚወርድበት ጊዜ አለ። በዚህ ጊዜ ደግሞ በሀገሩ ላይ ጥጋብ ይሆናል። የሀገሩ ሰዎች በእነዚህ ሁለቱ የውሃ ጠብታ ምልክቶች የረሃቡና የጥጋቡን ዘመን ለይተው ያውቁ ነበር። ይህም ምልክት በዚያው በተወሰነው ቀን በየዓመቱ ሲደረግ ኖረ። በግብረ ሐዋርያት እንደተፈጸመው ቅዱስ ጴጥሮስ በእሳር ቤት ገብቶ እግሮቹን እጆቹን በሰንሰለት ታስሮ በጭፍሮች መሃል ተኝቶ ሳለ ቅዱስ ጴጥሮስን እየመራ ከግዞት ያወጣው ይህ ሊቀ መላእክት ቅዱስ ገብርኤል ነው። ጭፍሮቹን ዘበኞቹን የእስር ቤቱን በሚጠብቁበት ጊዜ መልአክ እግዚአብሔር ወደ ቅዱስ ጴጥሮስ ወርዶ ከዚያ ቆመ። ከእስር ቤቱ ውስጥ ብርሃን መላ። መልአኩም ቅዱስ ገብርኤልን ጎኑን ነክቶ ፈጥነው ተነስ ሲል ቀሰቀሰው። በዚህም ጊዜ የታሰረበት ሰንሰለት በእግሩና በእጁ ላይ ወልቆ ወደቀ። ያም መልአክ ቅዱስ ጴጥሮስን ወገብህን ታጠቅ፣ ጫማህንም አድርግ፣ ልብስህንም ለብሰ ተከተለኝ አለው። ቅዱስ ጴጥሮስም እንደተናገረው አድርጎ ተከተለው። የመጀመሪያውን በር ካለፈ በኋላ ከብረት መዝጊያ ደረሰ። በሯም ተከፍታለት ሲሄዱ ከአንዲት ሜዳ ደረሱ። መልአኩም ቅዱስ ጴጥሮስን ትቶት ሄደ። ወንጌላዊ ቅዱስ ዮሐንስ ስለ እርሱ በራእይ መጽሐፍ በእውነት ይህ መልአክ ሊቀ መላእክት ቅዱስ ገብርኤል እንደሆነ ሲናገር እንዲህ አለ። ከዚህ በኋላ እግዚአብሔር መልአክ ቅዱስ ገብርኤል በምድር ላይ ወንጌልን ለመስበክ እግዚአብሔርን ፍሩት አመስግኑትም እያለ አሕዛብን ሁሉ ለማስተማር እንዲሁም የመጨረሻ ፍርድ የሚሰጥበት ቀን ደርሷልና ፀሐይና ጨረቃን ከዋክብትም ለፈጠረ ጌታ ስገዱ እያለ ለማስረዳት በሰማይና በምድር በመሃል እየበረረ መጣ ብሎ ተናገረ። እነሆ ከሊቀ መላእክት ቅዱስ ገብርኤል ተአምራት ከብዙ በጥቂቱ ጻፍን። ነገር ግን በጆሮአችን የሰማነውን በዓይናችን ያየነውን ሁሉ ለመጻፍ ብንሻ አይቻለንም፣ አቅም ያንሰናል። የእርሱ ተአምራት ብራና የማይችለው እንደ ሰማይ ኮከብ እንደ ባህር አሸዋ የበዛ ነውና በወንጌል ሁሉ ቢጻፍ ኖሮ ዓለም ባልቻለውም ነበር ተብሎ እንደተናገረ ሁሉን ለመጻፍ ብንሻ ሁሉን ለመጻፍ ባልቻልንም ነበር። ነገር ግን መጽሐፍ ነገራችሁ በልክ ይሁን እንዳለ ዳግመኛም በሌላ መጽሐፍ ብዙ መናገር
ዝንጋኤን ያስከትላል ተብሎ እንደተናገረ በመጠኑ ጽፈን አቀረብን እንጂ ከእግዚአብሔር ብቻ በስተቀር ከሰው ልጆች ወገን የአሸዋን ቁጥርና የዝናብን ጠብታ ቆጥሮ ሊደርስበት የሚቻለው ማን ነው? የሊቀ መላእክት ቅዱስ ገብርኤልም የተአምራቱ ብዛት እንደዚሁ ነው። እናንተ የብርሃን ልጆች ወንድሞቻችን ሆይ አሁንም አስቀድመን እንደተናገርን እግዚአብሔር ይህችን የክረምት ወር በሰላም ያስፈጽመን ዘንድ ለበጎ ስራ ሁሉ በመትጋት የተራቡትን በማብላት የታረዙትን በማልበስ ይህችን ቀን እናክብራት። እግዚአብሔር የምድርን ፍሬ ይባርክ፣ የእርሻውንም ትልም በዝናብ በማረካት ለዘርና ለመከር ያደርስ ዘንድ እኛንም ከመብረቅ የብልጭታ ፍራቻ ከነጎድጓድ ድምፅ ድንጋጼና ከነፋስ ማዕበል መታወክ ያድነን ዘንድ ይህችን ቀን እናስባት። አሜን። እርሱን በማምለክ ጸንተን ኑሯችንን በሰላም እናሳልፍ ዘንድ ከኃጢአታችንም እስከንመለስ ያቆየን ዘንድ ይህችን ቀን ያለመዘንጋት እናክብራት። ከእኛ እያንዳንዱ በፍቅር አንድነት የጸና ጉባኤ ማህበራችን እንዲጎበኝልን፣ የታመሙትን ፈውሱ፣ ያዘነውን እንዲያረጋጋልን፣ ለተራቡት ምግቡን ያዝንለት ዘንድ ለተራቆተው ልብሱን እንዲያስብለት ስለዚህች ዕለት ታላቅ ክብርን እንስጣት። አሜን። ያረፉ አባቶቻችንና እናቶቻችን ነፍስ በመንግስተ ሰማያት ያሳርፍ ዘንድ በዚህ ዓለም በሚመጣውም ዓለም ጭንቀታችን ያቀልልን ዘንድ ዳግመኛ በሚመጣበት ጊዜ ከብርሃን እንዲያድለት ይህችን ቀን ከፍ እናድርጋት። በሊቀ መላእክት ቅዱስ ገብርኤል አማላጅነት ከጠላታችን ዲያብሎስ ተንኮል ይጠብቀን። ቅዱሳን አእላፍ መላእክት አስከትሎ አምላክተ አማልክት ንጉሥ ነገሥታት እግዚአብሔር ወልድ ለመፍረድ በመጣ ጊዜ እድል ፈንታችን ከቅዱሳን ነቢያት፣ ሐዋርያት፣ ጻድቃንና ሰማዕታት ሁሉ ጋር ያድርግልን ዘንድ በምታስፈራ ግራይቱ ስፍራ ከመቆም በወዳጁ ሊቀ መላእክት ቅዱስ ገብርኤል አማላጅነት ያድነን ለዘላለሙ አሜን። አቤቱ ይቅር በለን።